ሳላለው ሳልገነዘብ ምን አጠፋው የኔ ፍቅር ያላንቺ አይሆንም ታውቂያለሽ። ሰላም ሰላማችሁ ይብዛልኝ የኔ ውድ እንቁ ተወዳጅ ማር የሆናችሁ ውድ እንቁ ቤተሰቦች እንደምን ከረማችሁልኝ? እኔ ያለው ፈጣሪ ይመስገን። ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። ግን በጣም ይቅርታ እዚህ ቻናል ላይ በጣም ብዙ በቃ በየሁለት ቀኑ በየሶስት ቀኑ ፖስት እያደረግን ነው። ግን ያ ትልቁን ቻናሌን ብዙ ጊዜ ቪዲዮ እየፖስትኩኝ አይደለም። 10 ቀን ምናምን ብለኝ ያኛው ቻናላችን ላይ ከፖስትንና ለምንድን ነው እዚህ ላይ የምታበዛው ካላችሁኝ፣ አንድ ዱዱን 5000 ለማስገባት ነው። ሁለት ደግሞ በጣም ደስ ትላላችሁ እናንተ ስላችሁ በጣም ምርጥ ቤተሰብ እዚህ ጋር አለና ኮሜንታችሁ ምናምን ጌታን ነው የምላችሁ። እውነት በቃ ላይክ አውርቼ አልጠግበው በቃ ላይክ ደስ የሚል ኮሜንት ነው የምታደርጉት ምናምን ላይክ የእናንተ ፍቅር ነው ቶሎ እንድመጣ የሚያደርገኝ። ያኛው ቻናሌ መጥፎ ናቸው ኮሜንት አያደርጉ ማለት ሳይሆን ግን ደግሞ እናንተ ሞር በጣም እንትናችሁ የሆነ ቶሎ ናለን ምናምን ትላላችሁ። በጣም ፍቅር ትሰጡኛላችሁ፣ ላይክ ታደርጋላችሁ፣ ኮሜንት ትጽፋላችሁ፣ ሰብስክራይብ ታደርጋላችሁ። በጣም ደስ ትላል። በአጭር ጊዜ በአንድ ሳምንት 4000 ምናምን ሰብስክራይበር በጣም ምርጥ። በአንድ ሳምንት 4000 ምናምን ሰብስክራይበር በጣም የማይታሰብ ነውና በጣም አድርጌ ይሄ ነገር አልፈታለኝ። በጣም አድርጌ አመሰግናለሁ። ውድድድ ነው ማደርጋችሁ። እናንተ የምትወዱኝ ከሆነ እስቲ ኮሜንት ላይ እንወድሃለን ፈጊው ማለት ትችላላችሁ። እና ዛሬ የመጣሁበት ምክንያት ምን መሰላችሁ? ያው ባለፈው ነው ከዱዱ ጋር የተታረቅ ነው ፕራንክ አድርጊያት ምናምን እና በጣም ብዙዎቻችሁ ይቅርታም ልጠይቅ በዚያው አጋጣሚ ነው። ለኢንትሮ የሚሆን እንዲገፍትሪያት ነበረ ይመስለኛል፣ ግን አላወኩም ነበር። እሷ እንትን ስትለኝ ነው ስትጋትተኝ ነው እንዲለቀቂኝ ለማለት ነበር። ግን የምር ወደቀች እና የፈጠነ ነው ቶሎ ነው ሄጂ ያነሷት። ግን ኤዲቲንግ ላይ ያ ነገር አልገባም። ለዛ በጣም ይቅርታ። እንደዛ ማድረግ ፈልጌ አይደለም፣ ገፍትሪያትም አይደለም። ቃራ ላይክ የሆነ ነገር አደናቅፏት ነው እኔ ልቀቂኝ ብቻ ነው ያልኳት። እና ዛሬ ምንድነው መሰላችሁ ባለፈው ብንታረቅም ግን ዩቲዩብ ነው ይሄ። ታረቅሽ አልታረቅሽ ዩቲዩብ መሰራት አለበት ግዴታ። ስለዚህ ምን ማድረግ አለብኝ መሰላችሁ? ዛሬ ፈታ ላድርግሽ እስቲ፣ ሰሞኑን በጣም ላይክ ጭንቅንቅ ውስጥ ነበርሽ ምናምን፣ እስቲ ፈታ ላድርግሽ ምናምን ብያት ዋና ቦታ ወስዳታለሁ። ሰፈሯ ነኝ ያለሁት፣ እንዳጋጣሚ ሰፈሯ ያምራል። ሰፈሯ ነኝ ያለሁትና ምንድነው የምናደርገው? ቤቷ ደውዬላታለሁ መጀመሪያ ዋና ቦታ እንሂድ ፈታ እንበል ምናምን እስቲ ሰሞኑን ምናምን ብያት ወስዳታለሁ። ግን እኔና እናንተ ደግሞ የምናውቀው አንድ ነገር አለ። ምንድነው? ዋና አትችልም ዱዱ። ይሄን ስለት ትችላለች፣ ግን ይሄን በጣም ጎበዝ አይደለችም። እና እኔም ብዙም አይደለሁም በእርግጥ እና እንደ መስመጥ አይነት ነገር አሳያታለሁ ምናምን። እስቲ ምን ታደርጋለች? እናንተ እስከዛ ድረስ ኮሜንት ላይ ገስ አድርጉ እስኪ ምን ታደርግ ይሆን? እኔን ታድነኛለች ወይስ ደግሞ እኔ እንጃ። ሪያክት ማየት ፈልጋለሁና እስከ መጨረሻው ድረስ ይህን ቤት ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ፈታ ዘና ያለ ተወዳጅ የሆነ ቤተሰብ መቀላቀል ይችላሉ። እኔም ደግሞ ፈገግ እያልኩ እናንተን ፈገግ ለማድረግ የቻልኩትን ያክል እጠራለሁ ማለት ነው። እናንተም ደግሞ በጣርኩት መጠን ላይክ እና ሼር በማድረግ ተባብሩ። በተለይ ደግሞ እናንተ በጣም እያያችሁት ነው፣ ግን ደግሞ ካያችሁት በኋላ ለወዳጅ ዘመዶቻችሁ ሼር ማድረግ ደግሞ እንዳይረሳ። በጣም ውድድድ ነው ማድረጋችሁ። እስከ መጨረሻው ተመልከቱ። አሁን እሷ ጋር ሄጄ በቃ ይኸው ነው ቤቷ። ሄጄ አንኳኳለሁ። ቀጥታ ይዣት ነው የምሄደው ማለት ነው። ወዳቸዋለሁ። ምን አባሽ ነው ያስደነግጥሽ? በኢየሱስ ከታይ ነበር እኮ እና ግቢያ ምን ችግር አለ? ግቢያ ወደ ሰምተስ ወሬ ነው የምትሰምጪው? ኧረ በእናትህ ዋናችን አልችልም። የምር ትንሽ ነው ምንም አልችልም። አስለማምድሻለሁ። ኧረ ቆይ አይደለም ቆይ የምራችን አልችልም። እኔ ብታኝ አሳ ነኝ አይደለ? እኔ አልፌ ይቅርበት። አሳ ነኝ ገኛው ራሱ እኔ ውስጥ ገብቼ እንደዛ አይደለም። አይ ተው ኋላ እዛ ሰምተህ ደግሞ ምን ችግር አለ? የማን ያለ ልትል ነው? ማንም የሚሰምጠው አንቺ አታውቂም። የሚሰምጠው ሰው የምንሽ የህፃናቶች ውስጥ ነው ጭራሽ። ምንድነው አንተ ትልቅ እኮ ነው እንደምታስበው አጭር መስሎ በጣም ትልቅ። ስሚ አሳ ራሱ ማለት ነው በእኔ ዋና ይቀናል። ኧረ ተው በኋላ ጊዜ ሰምጠህ እኔ የለሁበትም። ትልቅ ነው በጣም
ይትልቃ ምንድነው? ይትልቃ በጣም ትልቅ ነው፣ ረጅም ነው። አይደለም ተረጋጋ። በኋላ ነገር ያለ እኔ ነገቢ ገበ አንግባ ነኝ አንግባ ነኝ አስለው ወድሻለሁ። አንተ ልክ እዚህ ተዘፍተ በኋላ እኔ ያለውበት ሁለታችንም ሞተን አየመር ምንም አንተ ወርዳላ ስራዋለ ወዲን እንተናጥፋችን ነው ኧረ በእናትህ ትንሽ ነው በቃ እንትን ካልኩኝ እኔ ብዙ ላስለምድሽ አልፈልግም። ብዙ ነው ላስለምድሽ ታይ ብዙ ነገር ታው አንቺ ሴትዮ አንቺ እንዳደፋብኝ ነው ታው ብዙም አንቺንም በርግጥ አይደል ግን ለራሴ ያቅተኝ ለራሴ ያቅተኝ ታው የምር ላስለምድሽ አረንስ የምር ነይ ቆይ እሺ እንግባ ቆይ በእናትህ የህፃናቶች ጋር ወሰደች እናትሽ ከቤቢዎች ጋር መዋኘት ነው የምትፈልጊው? አዎ ከህፃናቶች ጋር መዋኘት ነው የምትፈልጊው? አዎ ይሄ ትልቅ ነው። እኔ እፈራለሁ ሲስታለው ዘልዬ ልገባ አንተ ስራትን ያዝ። እኔ በኋላ ነግሬሃለሁ። ተው ዘልዬ ልገባ ተው አንተ የቀለድክ ነው እንዴ? ተው አታስፈሪ በእናትህ ተው ልገባ ነው ታው ልገባ ነው ደግሞ አትቀልድ እባክህ። የዛ ሙዳት ያዙታ ወጣ እባክህ። ምን እንትን ይላል ዳጊ? ኧረ ና ዱዱ በኢየሱስ ስም አንቺ በኢየሱስ ስም አንቺ ዱዱ አንቺ በኢየሱስ ስም ደነሽ ቀና በይ በኢየሱስ ስም ወስን ስትይ አንቺ ደህና ነሽ ግን? በቃሽ እኔ ልስከ መስመጥሞች ማለት ነው። ግን ደህና ነሽ? እሺ ቀልዳለህ እንዴ አንተ? እንቅርታ እግዚአብሔር ነው። እኔ እንደዚህ አሰብኩ ደንግጬ ነው ማወራውን ራሱ ጠፋብኝ እንዴ። ኢየሱስ ሞቼ ቢሆንስ እኔ ማወራው ጠፍቶብኝ መሳቅ ፈልጌ አይደለም መሳቅ ፈልጌ አይደለም ይሁን በኢየሱስ እኔ አንቺ አውቀሽ ነው እኔማ አውቄ ነው ብራንክ ነው እሺ በእግዚአብሔር እኔ አላወኩም። በእግዚአብሔር እኔ አላሰብኩትም። ደንግጬ ምንም ማውራው ራሱ ጠፋብኝ እኮ። ስሚ ጠጣሽ ግን በጣም ብዙ። እሺ ሆስፒታል ነኝ በገዛ እግሬ የምሬን አይደለም የሞት መስሎኛል። አፍኖኝ ነበር እኮ ልጅ ምን ተመሳግሩ እንደቃጠልኩ ቢቀርስ ገሎኝ ነበር። አንተ ልጅ ነቀል ይቀለዳል ሞት ነው። እኔ ምትገቢ አልመሰለኝም። ሰው መጣሪ መስሎኝ ለምን አልጠራሽ እንዴ? ምን ተወራ ነው? ያው ዘጋላን ሰዎች ነው ለምን አልመጡም ደግሞ? እነሱ እስከሚደርሱ ትሞታለህ ነው። እነሱ እስከሚደርሱ ትሞታለህ ብዬ ሞታ እኮ ነው እኮ። እኔ እኮ የቀለድክ መስሎኝ ነበር። አንቺ ከመሞት እኔ በሞት አይሻልም? ይደረግ
ኧረ ቤተሰብ ደንግጬ ማወራውን እራሱ ጠፋብኝ። ሳቂ ብቻ ነው እያመለጡኛል። ደንግጫለሁ በጣም። መረደሻ ደግሞ አይዞሽ። የት አለ ልብስ? ልብስ የት አለ? እዚህ አሁን ያው ነው ያው ዛጋ ቢቀርስ ጌታ እንደምላችሁ እኔ እንደዚህ ትገባለች ብዬ አላሰብኩም። አንድ ሁለት ደግሞ ደንግጬ ምን ማውራት እራሱ እንዳለብኝ ይኸው። አንድ ብርድም አለ በጣም ዲዘምበር ነው መሰለኝ። ማውራትም ከበደኝ አንቺ እና አልጠበኩም። ምንድን ነው አንቺ በጣም ይጣራል ይሄ ነገር። እንዴት ገባሽ ግን? ይኸው እዚህ ጋር ባለ ይሉ ሰው ተሰብስቦ ባለበት እነሱን መጥራት ስጪ ዘለሽ መግባት ይሁን ነገር ወይ እኔ ዛሬን ቪዲዮ አላውቅም እኮ በቃ ቻው። ደንግጫለሁ በጣም። ከዚህ በላይ ማውራት የሚችል አይመስለኝም። ስጋው በቃ